በትናንትናው ዕለት ሩትዬ ማለት ነው እንዳለ ዘርራ ነው የጣለቻቸውና እንግዲህ እዛ ሰፈር ወተት እየጠጡ እስካሁን ድረስ ያው ሱቁ ራሱ እኮ ነጠፈ በእነሱ እንዴ ወተት እየጠጡ ማለት ነው ተቃጥለው። አብርሃም ምን አቃጠለው ለምትሉኝ እንዴ ተቃጠለ። እናንተም ተቃጥላችሁ እኮ ነው እንደዚህ የምጽፉልኝ። በዚህ አጋጣሚ ተቃጠለ እንጂ ቀላል ተቃጠለ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ነው? አማን ናችሁ? እንዴት ነው ደስታ እንዴት እያደረጋችሁ ነው? ሰላማችሁ ይብዛልኝ። እና ውድ ቤተሰብ እኔ የትናንቱ ደስታ እስካሁን ድረስ አልለቀቀኝም። ሲጀመር እንዴት ሊለቀኝ ይችላል? ቲክቶክ ስገባ ማለት ነው ቤተሰብ ሩታ እስከና አንበሳዋ ነው ብቅ የምትልልኝ። አንበሳው ከታች ያጓራል፣ ሩትዬ ደግሞ ከላይ ቅብጥ ቅብጥብጥ ስትል የኔ ቀበጥ እንዴት እንደምታምርኩ እና እኔ ደግሞ ጥሎብኝ ያልኳችሁ እንደው አንበሳ ሲያጓራ ወዳለው ማርያም እንምላችሁ እኔ የአንበሳ ጨዋታ በጣም ነው ደስ የሚለኝና እና እስካሁን ድረስ የትናንቱ ስሜት አለቀቀኝም ልላችሁ ፈልጌ ነው። ቲክቶክ በሙሉ ሩታ ነችና ምንም ደስታው ሊጠፋ አይችልም። እና የሰው ደስታ የሚያስደስታችሁ በሙሉ ለእናንተ ፈጣሪ አምላክ ያስደስታችሁ። እኔ ሁሌ እንደዚህ ነው የምላችሁ፣ ምክንያቱም ስለማያችሁ ነው። የሰው ደስታ ምን ያክል እንደሚያስደስታችሁ በእጥፍ የሰው ደስታ የሚያስደስተው ነው ያለና ያው በሕይወት ስንኖር ክፉም ሰው አለ መጥፎም ሰው አለ። ግን ደግሞ የሰውን ክፋት ከሚመኙ ሰዎች ይልቅ የእውነት የሰውን ደስታ የሰውን ስቆ ማየት በእጥፍ የሚሹ ሰዎች አሉና ለእናንተ እግዚአብሔር አምላክ እድሜና ጤና ይስጣችሁ፣ ያልታሰበ ደስታ ይስጣችሁ እያልኩ ነው ሁሌም የምመርቃችሁ ማለት ነው። ምን ያክል እንደተደሰታችሁ አይቻለሁ። በኮሜንትም እያየዋችሁ ነበረ። በጣም ተደስታችሁ፣ እኔም እንደናንተ እጅግ በጣም ነው የተደሰትኩት። ማርያምን አስቡት፣ እች ሸለምጥማጥ ውሽሚት አሸንፋ ቢሆን ኑሮ ማለት ነው እንዴ ከላያችሁ ላይ ልውጣ ነው እንጂ የምትል አብርሽን ወስዳ የሰውን ባል ወስዳ በሰው ባል እያጌጠች ይህን ያክል የምትንቀባረረው ብታሸንፍ ኑሮ አስቡት። ግን ሚስትና ሸለምጥማጥ መቼም አንድ ሊሆኑ ስለማይችሉ ተሸንፋለች እና ማለት ነው። እና በትናንትናው ጌም የታዘባችሁት እኔም የታዘብኩት ማለት ነው ቤተሰብ እንግዲህ ከሩታ ቤት የታየ ሰው አለ እየተባለ ነው። ያነ ጊዜው ሲደርስ የሚወጣ ይሆናል ማለት ነው። ከዛ ጌም ውስጥ ማለቴ ከዛ ላይቡ ካለቀ በኋላ እየተጫወቱ ዘፈን ምናምን ነበር እና በዛ ሰዓት የታየ ሰው አለ ቤተሰብ። እንግዲህ ያ ነገር ሚስጥር ነው። ነገር ግን እኛውን ስለ ጌሙ ነው ማውራት የምንችለው ማለት ነው። በትናንትናው ጌም እንግዲህ ሰው ሁሉ የተደነቀበት የተገረመበት በጣም ያፈረበት ማለት ነው። በአብርሃም አንደኛ ነገር በጣም ብዙ ሰው ነው የተሸማቀቀው፣ በጣም ብዙ ሰው ነው ያፈረው። በሄርሜላ አፈርን አላፈርን እሷ ሲጀመር ሀፍረቷን ሽጣ የበላች ስለሆነች ኖርማል ነው ለሷ ምንም አይመስላትም። አብርሃም ግን ሚስት እያለው ልጅ እያለው በዚህን ያክል ከውሽሚት ጋር መለጣጠፉ በጣም ነው ያሳፈረን ያሸማቀቀን። በበኩሌ በአብርሃም አፍር ያለው እውነት ወንድ ሁሉ እንደዚህ ነው ወይ እስከምል ድረስ ነው የደረስኩትና እንግዲህ ምንድን ነው ሄርሜላ ከሩታ ጋር ልትጫወት ነው የመጣችው። ግን ጌሙ ተገለበጠና ሄርሜላ ምንድን ነው የሆነችው? አብርሃምን መላላስ፣ አብርሃምን መታከክ፣ አንገቱ ጋር ሂዳ መግባት፣ ጎኑን መያዝ፣ ማሸት እንደዛ ነገር ነበር። እኔ እኮ ቦታ የለም ወይ ይሄን ነገር የምታደርግበት ሄርሜላ አብርሃም ጋር እንደዚህ የምትላላሽበት ቦታ አጣሽ ወይ እንዴ? እና ይሄ ነገር ሰው በጣም ነው ያሳፈረው በእውነቱ ማለት ነው። ሌላኛው ደግሞ በጣም ሲገርመኝ የነበረ ነገር አንበሳው ለሩትዬ ሲወርድላት እንዳለ እንደ ጉድ ነው አንበሳው የሚወርደው። ይወርዳል። አንበሳው ሲወርድ እሷ ምንድን ነበር ስታድርግ የነበረው? ሂዳ ከአብርሽ አንገት እየገባች አብርሽን ነበር ስትልስ የነበረው። እና እኔ በራሴ አረዳድ ስረዳት አንበሳ ብታገኝም እኔ አብርሽን ወስጀዋለሁ አይነት ስታይል ነበር ስታራምድ የነበረው ማለት ነው። እች ወራዳ እና ልብሷ ራሱ ቢጃማ መሆኑ በጣም እየተገረማችሁም ነበር እናንተ። እውነታችሁን እኮ ነው። እኔ ራሱ ልብሷ ገርሞኛል እንዴ። የሰው ልጅ በአበሻ ቀሚስ እንደዚህ አይነት ጌም ሲኖር ፏዝንጥ ብሎ በአበሻ ቀሚስ ይመጣል። እስኪ እዩዋት እስኪ። እኔ ሩታን አይቼ ከዛኛው ሰፈር ሳይ ከዛኛው ሰፈር በቃ ሁሉ ውቃቤ የራቃቸው ቤተሰብ ማርያምን ውቃቤ የራቃቸው ራቅ ያላቸው በቃ ቆሌ የላቸውም። እያቸውም አይል ከዛ ሰፈር ያሉትና መለስ ብዬ ሩታን ሳያት ደግሞ በቃ ልቤ በግርማ ሞገስ ነው የሚሞላው። ማርያምን በቃ ግርማ ሞገሷ ያላት ጂጂ እንዴት ብዬ ልግለጽ የሩታን ነገር? መቤቴን ነው የምላችሁ። በቃ መግለጽ አቃተኝ። ሲታይባት የነበረ ማማር መድመቅ እና ምንድን ነው ማወቅ ያለባችሁ ንግስት ታዛዥ ከሆነ ሰው ጋር መቼም ልትወዳደር እንደማችል ነው። ሩታ ሄርሜላ የሩታ ታዛዥ ነች። ሩትዬ ደግሞ የሄርሜላ ንግስት ነች፣ ንግስታችን ነች። እና ማለት ነው ሄርሜላ ከተሸነፈች በኋላ የተለጠፈው ፎቶ በሳቅ የገደለኝ። ከቻልኩ እዚህ ላይ ያስገባናቻል። እኔ ፈታን ያልኩበት እንጆይ እያደረግኩበት ነው አለች ብዙዬ። በኤፌክት እንዳለ አበለሻሽተው አገመሻሽረዋት ማለት ነው።
እኔ እናንተ እንደዛ ብታረጉኝም እንጆይ ነው የማደርግበት አለች ብዙዬ ማለት ነው። አንዳንዴ እውነቷን ነው ለካ። ምክንያቱም እኔ በአብርሽና በሄርሜላ እንጆይን የሆንኩት እኮ እንዴት እንደሳኩኝ ማለት ነው። ፎቶቸው አስቆኝ እና እንግዲህ ያው በትናንትናው ጌም ሩታ እንድታሸንፍ ስለፈለገ ነው አብርሃም። ገለመሌ የሚባል ነገርም አለ። እኔ አይመስለኝም ይሄ ነገር። ምክንያቱም ሩታ የምር አሁን ሩታና አብርሽ ባይጣሉ ኑሮ ማለት ነው ይሄን ነገር ሩታ ተቋቋመው ነበር። ሩታ እኮ በጣም የምር በአብርሽ የመጣ ድርድር አታውቅም እኮ። ሴቶች ከሱ ላይ እንደዚህ ሲለጣጠፉ ምናምን አትወድም። ከድሮ ጀምሮ የምናውቀው ባህሪዋ ይሄ ነው። በቃ የሚጣሉትም እኮ በዚህ ነው። በቃ አብርሃም ቆፍጠን ስለማይል ሴቶቹን ስለሚያንጋጋ ነው። እና እንዴት ነው ይሄን ያክል ፈቅዳ ሩታ ሌላ ሴት ከአንገቱ ስር እንድትገባ የምትፈቅደው? እውነት ባይጣሉ ኑሮ ማለት ነው። ኧረ እኔ አልሰማችሁም። ሁለቱም ተደራርበው ሄርሜላና አብርሽ ሩታን ለመጣል ነበር የመጡት፣ ግን አልተሳካላቸውም። እና ጌሙን ለማወናበድ ከሩታ ላይ ያለው ሰው ወደ 26 ሺህ ምናምን ነበረ ላይ የሚከታተለው። ይህ እንትን ምንድን ነበር ታብታቡማ ተውት፣ በጣም ማዕት ነበረ። እና ያ ሁሉ ሰው እንዲቀንስ ጌሙ መቀበል አልቻልንም ይላሉ፣ ላኩ ይላሉ፣ አትላኩ፣ በጣም ብዙ ነገሮችን ሲያወሩ ነበር። ከዚያ በኋላ ደግሞ የሄርሜላው ተገለበጠና ወደ አብርሽ አሁን ወደ አብርሽ ሲከድ አብርሽ እንግዲህ ታዋቂ ነው እኮ ልክ እንደ ሩታ ታዋቂ ነው የምንለው ሰው ነው አይደለ? ልክ እንደ ሩታ ሰው ግልብጥ ብሎ መሄድ ነበረበት፣ ግን አልሄደም። ወፍ የለም። ሁሉም ሰው ከሩታ ነበር የነበረው። አብርሽ ግን የፈለገው ያ ሰው ግልብጥ ብሎ ወደ አብርሃም እንዲሄድ ነበረ። ግሬስ ፋሚሊ ላይ ሂዱ፣ ግሬስ ፋሚሊ ላይ ሂዱ ቢላቸውም ወይ ንቅንቅ የሩታ ቤት መቼ ልቀቁኝ ቢልና እኔ ራሴ የዛ ሰዓት በወይኔ ታውጬ ማለት ነው። ማርያምን ወኔ እኮ በተለይ ደግሞ የሚለቁት ሙዚቃ ምናምን ነገር በቃ ወኔ ነው የሚሰጣችሁ። ወኔ የሌለውን ሰው ወኔ ይቀሰቅሳልና ማለት። ከዛ በኋላ ደግሞ ያየሁት ነገር ከነዛ ሸለምጥማጦች ማለት ነው ኮፒ፣ በቃ አሁንም ድረስ ኮፒ ናቸውና ሩታ የምትከፍተው ሙዚቃ ከዛ ጋር ይከፍቱታል። ሩታ የምታደርገውን እንቅስቃሴ ሄርሜላ ታደርገው ነበር። እንደዚህ አብራ ሩታው የሆነ ስታይል አላት፣ ደስ የሚል ስታይል አላት። በቃ የምዘንጠው ነገር የለም። በአበሻ ቀሚሱና ራሱ ስዘንጥ እንዴት እንደምታምር ውይ ጌታ፣ ወይኔማ እንዴት ልግለጻት እኮ ሩትዬ። የእሷን እንቅስቃሴ ሁሉ ሄርሜላ ከዛ ላይ ስትጠቀመው ነበር። ኮፒያም ሁላ ቀን ጀምሮ ማለት አይታችሁ ከሆነ ቀን ጀምሮ የሩታ አክስት ተብዬ ምናምን ይሄ አቤል ሸለመጥማጥ ሄርሜላ አብርሽ ሆኖ ማለት ነው ሩታ ከሰራች በኋላ በዛ ሙዚቃ የቅናታቸው ብዛት እኮ ነው። ኧረ ቅናት አንደፍድፎ ሊገላቸው ነው። ጉድ እኮ ነው የቅናታቸው ብዛት። ከዛ ሩታ እንደዛ ከሰራች በኋላ እነዛም ደግሞ እንደዛ አይነት ቪዲዮ ሰሩና ሁሉም ከተጀምሮ እስከሚያልቅ ድረስ ኮፒ ነበሩ። እነ ሄርሜላ እና አብርሽ ማለት ነው ኮፒ እያደረጉ ነበረ። እና በስተመጨረሻም አንድ ኮሜንት ያስደሰተኝ ነገር ሩታ ካሸነፈች በኋላ ልዑሌን ማምጣት ነበረባት፣ አባቱ ምን አይነት አሳፋሪ እንደውም ማየት ነበረበት የሚል አይነት ኮሜንት አይቻለውና ማለት ነው ነበረባት፣ የምር ማምጣትማ ነበረባት። እኔ ዱቅ ብታረገው ኑሮ ደስ ይለኝ ነበር። እኔ እኮ ገና ጌሙ ሳይጀመር ራሱ ልዑሌን ይዘሽ ቁጭ በይ በግርማ ሞገስ ብያት ነበረ፣ ግን ያው አላመጡትም ማለት ነው። በጣም ወከባም ስለነበረ፣ ግን ቢያመጡት ደስ ይል ነበረ። ሆኖም ይሄ ቪዲዮ ተቀማጭ ስለሆነ ልዑሌ ያየዋል። ሚስቱ ማለቴ አባቱ ሚስቱን ከውሽማ ጋር እንዳደራደራትና እንደ አወዳደራት ያያል ማለት ነው። ልዑሌ ማየቱ መች ይቀራል? አሁን ነገ ጧት ያድጋል ልዑሌ ማለት ነው። አብርሽ እኔ መደበቂያ አንፈልግና አብርሽ ታዲያ ምንድን ነው? ምን ችግር አለው? የተሸነፈው እኮ ጌም ነው ሶዋት ምናምን ነገር ጌምም ሆነ ምንም ሆነ አብርሽ ተዘርሮላችኋል፣ ሄዳችሁ አንሱት። የሄርሜላና የአብርሽ ደጋፊዎች እናንተ ዝሙተኞች ናችሁ ብያቸዋለሁ እኮ ኦልሬዲ። የምር መልካም ሰውን ልትኖሩ ትችላላችሁ። እኔ ሁሉን ማለት አይደለም፣ ይቅርታ ለመልካም ሰዎች አይደለም ይሄ ቃላቴ። እኔ ይቅርታ ይደረግልኝ፣ ለመልካም ሰዎች አይደለም፣ ለዝሙተኞች ዝሙትን ለሚያበረታቱ ሰዎች ነው የምናገረው ማለት ነው። አብርሃምንና ሄርሜላን ተጋቡ፣ ፍቅራችሁ ያምራል ምናምን ብለው የሚሉ ሰዎች ዝሙተኞች ናቸው። ዝሙተኞች ናቸው። 4 ነጥብ። ምንም ነገር ልታመጡ አትችሉም።